ዛኔ መጣው በጣም በዛ ብዙ ቴክስት ነው የሚላክልኝ ብዙ ቮይስ ነው የሚላክልኝ እንዲህ ጊዜ ማለት ነውና በጣም በዛ ምን መሰላችሁ አብሳላት ሃይሚን ልታሳግታት ነው የሚሉ ነገሮች እየደረሱኝ ነው አብሳላት ሃይሚን ልታረቃት ነው ከዛ ልታረቃት ነው አልኩኝ አሳግታ ምንም እንዳልተፈጠረ ሆነ ወደ አንተ ልትቀርብ ነው እና ሁሉም የሚላክልኝ እንትን አንድ አይነት ሆነብኝ አብሳላት ሃይሚን ልታሳግታት ነውና አዱን ነው አላቅም እኛ ኢትዮጵያ ውስጥ ነው ያለነው እኛ ለማንም ክፉ አይደለንም ለአብሳላት እንኳን ክፉ አይደለንም እንደዛ ታደርጋለችም ብዬ ኤክስፔክት አላደርግም ግን ደግሞ ፋሚሊ ምን ላደርግ እንዳሰብኩኝ ታውቃላችሁ ያው እኔ ያለው ሃይሚ አንድ ነገር አትሆንም 100% የምነግራችሁ እኔ በህይወት እስካለው ድረስ ሃይሚ አንድ ነገር አትሆንም ሁለት ደግሞ ራሷን አብሳላትን እዚህ ቤት ጠርቻታለሁ ለምን ጠራሃት ልትሉኝ ይችላላችሁ ከኛ ማለት እኛ ህይወት ላይ ሶስተኛ ወገን እንደማያስፈልግ ታውቃላችሁ አውቃለሁ ምን ኖርማል ነው አውቃለሁ እየተናገርኩ ነበርም አውቃለሁ ግን ደግሞ እንደዚህ አይነት ጭንቀት ኖሮበትኛ ፋሚሊ እንደዚህ አይነት ችግር ኖሮበትኛ ፋሚሊ እኔ ለምን ዝም ብዬ እቀመጣለሁ ላይክ እኔ ምንም እንደማይመጣ አውቃለሁ ማንም ልብ ኖሮት ያረጋል ብዬ አላምንም እግዚአብሔርን እኔ በጭራሽ አላምንም ግን ደግሞ ያላችሁን ቅሬታ እንድታነሱ ፈልጋለሁ በደስታ ከኛ ጋር እንድትቀጥሉ ፈልጋለሁ ወደፊት ብዙ ችግሮች ያሉብን ችግሮች በሙሉ ፈተን ዘና ፈታ ብለን እንትን ማለት አለብን ላይክ በቃ መቀጠል አለብን ሲቀጥል ደግሞ ፋሚሊ ነገ አይ ቲንክ በዚህ ምናምን ቀን ውስጥም ወደ ቡታጀራ መሄዳችን አይቀርም አንድ ባህልም ደርሷል ከቤተሰቦቻችን ጋር ቅውጥ ያለ በዓል ለማሳለፍ ደስ የሚል በዓል ለማሳለፍ እንሄዳለን እናንተንም ችግርን ጭንቀትን የቤተሰብ ናፍቆትን በቻልነው አቅም ለማስወገድ ማለት ነውና ቀማሚውንም መች እንደምንሄድ አታውቅምና ዝም ብዬ ዛሬ እነግራታለሁ በሰላም ያስገባን ፈጣሪ እግዚአብሔር ካለ ነገ ከነገ ወዲያ ምናምን ማለት ነውና እንሄዳለን እዛ ያሉትንም ነገሮች ማስተካከል ያለብኝ ብዙ የተባልኩባቸውም ነገሮች አሉ ሁሉም ዓለም የሚያውቀው ነው እሱንም ነገር ክሊር እናረጋለን እናስተካክላለን ብዬ አስባለሁኝ ከፈጣሪ ጋር የሰውን ልብ ያራራልኝ የሰውን አፍ ያዝልኝ አሜን ትላላችሁ እና እንዳትጨነቁ ለማለት ነውና እስቲ አብሳላት ትምጣና እንዴ አንጠለጥልላችኋለሁ ከፈለጋችሁ እዚህ ላይ ሰውዬ ምንድነው አንቺ ሃይሚን ምናምን ነው ማለት እኔ በሃይሚ የመጣ ቀልድ አላውቅም ብዙን ጊዜ ማይታችኋል ያው እኔ ሃይሚ የምናገራት እኔ እና እሷ ነገር ስንባባል ነው እንጂ ያረረረ እኔ ያለው ጭራሽ እንዳታስቡ ለማንኛውም ሃይሚ ከላስ ደንግጣ ሃይሚ ቅምጥል